ሰላም ለእናንተ ይሁን የአባቴ ብሩካን። እኔ ወንድማችሁ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ቆይታ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። የአምላኬ የእግዚአብሔር ስም የተባረከ ይሁን። ዛሬ አንድ ጸሎት ይዤ ነው በፊታችሁ የቀረብኩት። በዚህ ዘመን በጣም እረፍት እየፈለጉ ነገር ግን ማረፍ ያቃታቸው ብዙ ሰዎች እንዳሉ አውቃለሁ። እና እረፍት ከየት እንደሚመጣ እረፍት እንዴት እንደሚገኝ ከእግዚአብሔር ቃል እነግራችሁና በዚህ ቃል መሰረት እጸልያለሁ። እግዚአብሔር አምላክ በዚህ ቃል መሰረት ለብዙ ሰዎች እረፍትን እንደሚያደርግ አምናለሁ። የታመሙ ሰዎች እንዴት ሆናለሁ፣ ወዴት ሆናለሁ፣ የኔ ነገር ምን ነው እንዲሆነ እያለች በጭንቀት ውስጥ ላለች ነፍስ፣ በጭንቀት ውስጥ ላለው ሰው፣ በጥያቄ ውስጥ ላለው ሰው እጸልያለሁ። እግዚአብሔር አምላክ በዚህ ቃል አልፎ ታሪክን ይቀይራል። እረፍት ወደ ህይወታችሁ ይመጣል። አምናለሁ። እግዚአብሔር አምላክ መልካምን እንደሚያደርግና አሜን ብላችሁ ይህንን ምርቃት ወይ ደግሞ ይህንን ቃል እንድትቀበሉ አበረታታችኋለሁ። እግዚአብሔር አምላክ በዘመናት መካከል በሰው ልጆች ይናገራል፣ በሰው ልጆች አልፎ ይሰራል። ስለዚህ በዚህ ዘመን እግዚአብሔር አምላክ ጸጋ ካበዛላቸው አንዱ ሰው ነኝ። እግዚአብሔር በአንደበቴ ላይ ቃልን አኖረዋል። እግዚአብሔር በአንደበቴ ላይ ክዳን አኖረዋል። ስለዚህ እግዚአብሔር አምላክ ረፍት ያደርግላቸዋል አምናለሁ። እንደዚህ ብሎ የሚናገር የእግዚአብሔር ቃል አለ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንደዚህ ብሎ ይናገራል። ኢየሱስ ለዘላለም ጌታ ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ይናገራል። ኢየሱስ ለማሳረፍ ነው የመጣው። ብዙ ሰዎች ነገራቸውን፣ ሕይወታቸውን ለሱ በመስጠት ነገሬን አንተ ያዝ፣ ነፍሴን አንተ ያዝ፣ ሁሉ ነገሬን አንተ ያዝ ብሎ ራሱን ለሚሰጥ ሰው የናዝሬቱ ኢየሱስ እረፍትን ይሰጠዋል። እረፍቱ ከዚህ ምድር ያለፈ እስከ ዘላለማዊ ሕይወት ድረስ የሚሰጥ እረፍት ነው። ወዳጆች ሆይ እዚህ ምድር ላይ እስካለን ድረስ በብዙ ቻሌንጅ፣ በብዙ መከራ የምናልፍበት ምዕራፍ ሊኖር ይችላል። ነገር ግን ምዕራፉን ደግሞ የናዝሬቱ ኢየሱስ እንዲህ ብሎ ተናገረ። ለአማኞቹና ለሚከተሉት እረፍት ለሚያስፈልጋቸው ሁሉ እንደዚህ አለ። በዓለም ሳላችሁ መከራ አለባችሁ አለና፣ ነገር ግን በጣም የሚደነቅበት ቃል አለ። አይዟችሁ ዓለምን እኔ አሸንፌ አለሁ የሚል ድምዳሜ ሰጠ። ስለዚህ ወዳጆች ሆይ በዚህ ዓለም ላይ ስንኖር ብዙ ቻሌንጆች ይኖራሉ። ነገር ግን ዓለም የተሸነፈ ስለሆነ በእኔና በእናንተ ሕይወት ላይ ብዙ አይነት ነገር ሊያልፍ አይገባም፣ ደግሞም አይችልም። ምክንያቱም አሸናፊ የሆነው የናዝሬቱ ኢየሱስ ከእኔና ከእናንተ ጋር ስላለ ሕይወታችን በእግዚአብሔር እጅ ላይ ነው ያለው። ሕይወታችን በኢየሱስ እጅ ላይ ነው ያለው። ሸክሜ ከብዶኛል፣ አልቻልኩም፣ አድነኝ ብሎ ወደ እርሱ ለሚመጣ ሸክሙን ከላዩ ላይ ጥሎ ራሱን ረፍት አድርጎ በላዩ ላይ ያኖራል። ስለዚህ እህቶቼ፣ ወንድሞቼ ሆይ ረፍት ያለው ኢየሱስ ጋር ነው። ረፍት ያለው እግዚአብሔር ዓለም ውስጥ ነው። ስለዚህ ምንም አይነት ነገር ይሆን ግድ የለህም። የትኛውም ጭንቀት ይኖርብህ፣ የቤተሰብ ይሆን፣ የሀገር ይሆን፣ የትውልድ ይሆን፣ የቤተ ክርስቲያን ይሆን፣ የእናት የአባት ይሆን፣ የአንተ ጥያቄ ይሆን፣ የትኛውም ነገር ይሆን፣ የከበደብህ ነገር ዛሬ ምሽት በዚህ ቃል መሰረት ጸልያለሁ፣ ከአንተ ላይ ይንከባለላል። አሜን ብለህ ተቀበል። ይህ ቃል በሕይወቱ ላይ ይሰራል። የእግዚአብሔር ቃል ሕያው ስለሆነ የምናገረው ቃል
ዝም ብሎ አይደለም የምናገረው፣ ያው የሆነ የአምላክ ቃል ስለሆነ ዛሬ በኢየሱስ ክርስቶስም የከበደብሽ ሕመም ቢሆን በሽታ ቢሆን የትኛውም ደዌ ቢሆን በኢየሱስ ክርስቶስም ከላያችሁ ላይ እንዲቀልጥ ጸልያለሁ። ዛሬ የትኛውም ድካም ከእናንተ ላይ እንድንከባለል ጸልያለሁ። በጌታ በኢየሱስ ክርስቶስም ይሄ ቃል በእናንተ ላይ ፍሬን ያፈራል አምናለሁ። ዛሬ እግዚአብሔር አምላክ ያለ ምክንያት አይደለም ይሄን ቃል እየተናገረ ያለው። ይሄ ድምፅ ያለ ምክንያት አይደለም ወደ ህይወታችሁ እየመጣ ያለው። ዛሬ በክርስቶስ ኢየሱስም ተናግሬ ያለው የትኛውም ደዌ፣ የትኛውም ጭንቀት፣ የትኛውም ህመም፣ የትኛውም ከባድ ያላችሁት ነገር በክርስቶስ ኢየሱስ ስም ከላያችሁ ላይ የወደቀ ይሁን። በኢየሱስ ስም ተፈጸመ። ይሄ ቃል በእናንተ ላይ ይሰራል።